ገመዳው ላን ይባላልው ቡና ጥራት መርማሪ ነኝ ቡና ምርመራ ሲጀምር ከመነሻ እርጥበት ይለካል ከእርጥበት ስክሪን ይለካል የቡና እርጥበት 9 እስከ 12 ማለፍ አለበትም 12 በላይ ከሆነ ቡና ሞልድ ፈጥሮ ጥራቱ ዝቅላል ይሻግታል ይነጣል ቡና ከነጣ የትኛው ማገር ከኛ አይቀበሉም እዚህ ከደረሰ በኋላ ቡና ደረጃ ወጣለታል ከመጀመሪያው ሳምፕል ወሰዳል አንድ መኪና ከሆነ 2 ኪሎ ሎበር ከሆነ እስከ 3 ኪሎ ወሰድና የኤክስፖርት ቡና ላይ ደረጃ ፕሩፍ ይደረጋል ከዛ ወደ ላብራቶሪ ይገባል ላብራቶሪ ገብቶ እርጥበትና ስክሪኑን ይለካል ወደ ቁሌት ክፍል እንሄድና ቡና እንዴት እንደሚቆላ እንይ በጣም ዳርክ መሆን አለበትም ሚዲየም ሮስት መሆን አለበት ሮስታችን ኦቨር ከሆነ ፎልስ ፍሌቨር ነው በጣም ቢተር ሆናል የውሸት ክባዴ ወይም ደግሞ ቦዲው ሃይስት ሆናል አሲዲቲውም ሁሉም ነገር ሃይስት ሆናል አንደርሶን በጣም ፎልስ ፍሌቨር ሆናል ደግሞ አንደርሶን አንደኛ ውሃን አይዝም ቡና ሲቆላ ነው ሽታ ያመጣለት ቡና ካልተቆላ እንጨት ነው ከዛም ፈጨዋለን ወደ ፍጭት እንገባለን ማለት ነው ፍጭቱ እንደዚህ መሆን አለበት ማለት ነው ኮርስ መሆን አለበት እንደ ሱካር ፍሬ በጣም አነስተኛ ወይም ደግሞ ፋይን ግራውንድ ከሆነ ውሃን ዘቅቶ ይዛል በጣም ከሸረከተ ደግሞ ውሃን ዝም ብሎ ያሳልፋል የቡና ፓውደሩን እናሸታለን ከተፈጨ በኋላ ቅምሻ ከመጀመሪያ የኛ ቡናው የተለያዩ ብራንዶች አሉ አገራችን ላይ በኢትዮጵያ ስታንዳርድ ከርጋ ጨፌ ልሙ በበቃ ቴፒ ለቀምት ጅማ ጉጂ እነዚህ ሐረር ዋና ብራንድ የሚባሉ ናቸው እነዚህ ዋና ብራንዶቹ የተለያየ ፍሌቨር እና የተለያየ ሼፕ እንደሜክ አላቸው የተለያየ ሼፕ እንደሜክ ቅርጽና ፍልጣሚያቸው ለያያል ፍሌቨራቸው ለያያል ሲቀመሱት እያንዳንዱ ነገር ደግሞ ቀምሰን ማየት እንችላለን እዚህ እያንዳንዱ ቡናዎች ቀምሰን ቼክ እናደርጋለን ማለት ነው በጋራችን ስፔሻሊቲ ቡና ሲቀመስ በአምስት ሲኒ 1 2 3 4 5 እያንዳንዱ ሲኒ ቁጥር አላቸው ከዛ ውሃ ሞላበታል የሆት ዌተር ወይም ደግሞ የፈላ ውሃ 93 ዲግሪ ሴንቲግሬድ ፕላስ ኦር ማይነስ 3 ነው መሆን አለበት 93 ከዛ በላይ መሆን አለበትም ከዛ በታች መሆን አለበትም ቼክ አድርጋለሁ አውደ አሮማ እንሄዳለን አሮማውን አሁን ለቅምሻ ሬዲ ነው አንድ ቡና መቀምሰው ፍሪ ነፃ መሆን አለበት ሌላ ሰው ማናገር አለበትም አንደኛ አቴንሽን ወይም ደግሞ ቢያዝነስ ለመፈጠር ላብራቶሪ አካባቢ ላይ ምንም አይነት ኢንተርፌረንስ የሰው ኢንተርፌረንስ መኖር አለበትም ሁለት ሶስት ባለሙያዎች ግዴታ መቅመስ አለባቸው ቡና ደረጃ ማውጣት ከሆነ ማለት ነው ስንጀምር ቅምሻ ከ60% ነው ደረጃ ሲወጣ ጥሬ ከ40% ነው ኢቫሉዌሽን ሜተዱ ማለት ነው ኢቫሉዌት የምናደርገው ከዛ አንድ ቡና ሁለቱም 75 በላይ ካስቆጠረ ወደ ስፔሻሊቲ ይገባል 87 88 ካስቆጠረ ክዋን ነው የሚባለው 80 በታች ከሆነ ደግሞ ወደ ኮመርሻል ይመለሳል 80 እስከ 85 ከወቱ ይገባል ማለት ነው 90 በላይ ካስቆጠረ ደግሞ አውትስታንዲንግ ቡና ነው የሚባለው አውትስታንዲንግ ቡና የሚባለው የካፕ ኦፍ ኤክሰለንስ ቡናዎች ናቸው በብዛት አገራችን ላይ ያሉት ቅምሻ ሲቀመስ ከ60 አሲዲቲ ቦዲ ፍሌቨር ነው የሚለየው አሁን በአሁኑ ሰዓት ማለት ነው
በጣም ጣፋጭ ፍሎራል ቡና ነው። አሲዲቲ ፖይንትድ ነው። ቦዲ ሚዲየም ፉል ነው። ፍሌቨሩ ደግሞ የፍሎራል ፍሌቨር አለው። በጣም ሹገሪ ቡና ነው የቡና ለምን ቶፕ አይላንድ ቀጨፌ ነው። ፍሎራል ነው። ወደ ጃስሚን የሚሄድ ቡና ነው። ጃስሚን ታይፕ ነው የቡና ቡና 87 88 በባለሙያ ፓናል ያገኛል። እኔ አሁን 87.5 ይሰጣለሁ ከመቶ ማለት ነው ለዚህ ቡና። ይሄ ደግሞ ክውቱ ላይ የሚገባ ቡና ነው። ክውቱ ላይ ይገባል። ለምን ቡናው ክሊን ነው፣ ንጹህ ነው፣ ቦዲ ያለው ፍሌቨሩ ብቻ ነው ዝቀምለው። ባህሪው ነው ካራክተሩ የሲዳማን ባህሪ ለቀቅ ያርግ ወደ ኦልድ እየሄደ ነው። የኢትዮጵያ ቡና ለየት የሚያደርገው አሁን ያለንበት ኢንዲሲዝን ነው፣ ግን ልዩ አሮማ ነው አለው። የቡና አሮማው አይቀንስም። ኢትዮጵያ ቡናዎች ሃይላንድ ቡናዎች በጣም ይቆያሉ። አሁን 2024 ላይ ያልቅ ነው። ኒው ክሮፕ የመጣ ነው፣ ግን አሮማው ኦልድ ክሮፕ ነው። አሮማው ለየት የሚል ቡናዎች ናቸው አሉት። ይሄ ቡና ኦሬንጅ ነው የሚለው ወይም ደግሞ ይሄ ቡና ኮክ ይላል። ይሄ ቁርንፍድ ይላል። ይሄ አብሻብሽ ይላል ብለን የምንለየው ከልምድ አንፃር ነው። ከየትኛውም በላይ ነው ቡና። በቃ ይሸታል፣ ከዛ ያጠፋል። ባድ ነገሮችም የማጥፋት ችሎታ አለ። ስለዚህ ቡና እንክብካቤ ያስፈልጋል። ለእያንዳንዱ ቡና እንክብካቤ ያስፈልጋል። የተለያዩ ነገሮች ሴንሲቲቭ ነው ቡና። ስፔሻሊ እነዚህ ሽቶ፣ ነዳጅ፣ ማዕድ አካባቢ መጋዘን ካለ ጥራቱን አበላሸ ማለት ነው። የደሊያ ጆንያ ጥራት ሲሰራ ጆንያ በጥራት መሰራት አለበት። ጆንያ ቀለም ጋር ይስባል። ስለዚህ ቡና አግሮስኮፕ ጥንቃቄ ይፈልጋል ማለት ነው።